እኔ የምልሽ ላፍ ወይ በግ ነሽ እንዴ? አይደለም። ስንቴ ነው እንደዚህ አትበል ያልኩ? ባብጸጋ ወይ ጄምስ ብራውን ነሽ እንዴ? አይደለም። I feel good ለምን ወይ ዶሮ ነሽ እንዴ? አይደለም። ውጡ። እሺ ወጣሽ ጭራሽ አመሰግናለሁ። ቆሻሻ እኮ ነው። ሰላም እንዴት ናችሁ? ዛሬ ከተማችንን እናድነዋለን። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በእግሬ ማለት ነው። በቃ ምንድን ነው? ናውጣ ጎረምሳ እያፈስን ነው። ናውጣ ሜላት ነኝ እኔ። ና ሻለቃ ናጫ ነው። ይሄው እንደ ዋና መሪያቸው ነው። ሜላት ነኝ እኔ። ናውጣ በእናትህ አንተ። እናቴ ትሙት ሜላት ነኝ እኔ። ምን አደረኩኝ እኔ? ናውጣ ናጫ ነው። ውበቴን እንትን የሚያሉት ጫኑት። ና ጣት ሰከን አባት ና አሁን እንዴ ምን ሆነ ነው አዝነህ እዛ ጋር ቁጭ አልክ? ከዚህ ስራ ምን በቃ እምቢ አለኝ። ያንንም ቤት ነው የነበርኩ ጀመርኩት። ኧረ እባክህ መጨረሻ ማጥቼ በየተወሰነ ሳንቲም ምናምን ጎደለ። እቺን ያዛት። አመሰግናለሁ። ችግር የለም። ና ግባ። አይዞህ አታልቅስ። ና ልግባ ውስጥ። አይዞህ አባቴ አይዞህ። ቀና በል አንገትህን አትድፋ። አይዞህ ነበር። ምን ነበር የምትሰራው? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ። እኔ ያልቆመበት ማን አለ ብለህ እንዴ? እኔ ምሳ ምናምን በልተሃል? ምሳ ስካይላይት ነገር የተወሰነ ቀምሻለሁ። ወይ ባዶ ወደና እኔ እንትን ኮርስ ምናምን የሆነ ትምህርት ምናምን ወስደሃል እንዴ? አልወሰድኩም። ለምን ታዲያ ሃኒክ ኢንቴሪየር ዲዛይን አትማርም? ማን ናቸው እነሱ? ይኸውልህ ወንድሜ የዛሬ 8 ዓመትና በዩኒቨርሲቲ መምህራን የተመሰረተው ሃኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርቶችም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ፕራክቲካል ስራዎች ሲሆን እንዲሁም በመጪው ዓመት በእንጨት ስራ፣ በፊኒሺንግ ስራ፣ በዲኮር፣ በዲዛይን ስራ እና በፊኒሺንግ ስራ ላይ መሰማራት ከፈለግ ይሄ ላንተ ጥሩ። በ3 ወር ውስጥ በቅናሽ ምርጥ ስልጠና ማግኘት ትችላለህ። አይዞህ በቃ እሺ፣ ሂድ እዛ ሰልጥን። አይዞህ ብራሰጠኝ። ሂድ ደግሞ ይሄ ሱፍ አምሮብሻል። ምንድን ነው ሰውነት ያስጠላል። ቅርቅር ነው ያለው። ሸፒዮኛ ነው አይደል? ልብሻል እኮ የምር መስዋዕት እየሆንኩ ነው። ሰውነት እየረገፈ ቺኮች አሁን ሻፉ እና ቺኮች ሻፉ 12 ፓክ ነው የመጣው። አይ ታይላንድ አምናለሁ ተስማምቶሻል። ታይላንድ ሄደሽ እና ሴቶች አልመጡም እንዴ? አምሮብሽ ምን ያደርግልኛል? ከዚህ በፊት 18000 ሴት እንደመለስኩ ታውቃለህ? እሱንማ አሁን ደግሞ እቺን ሱፍ ሲያዩ ደግሞ ሌላ 18000 36000 ሊሆን ነው። በነገራችን ላይ እቺ ሱፍ 300000 ብር ናት። ዝም ብሎ ተራ ሱፍ ስለተቆረ ተራ ሱፍ እንዳይመስል። ማንም አበሻ አይለብሰው። ሜዲን ምንድን ነው? ሜዲን ይሄ ከእንትን ነው የተሰራው። ከአንበሳ ቆዳ ነው የተሰራው። ከአንበሳ ቆዳ የተሰራው ለአንበሶች ለኪንግ ማለት አገኘኝ። አብረዋችሁ መስራት የሚፈልጉ ሰዎች አሁን ስልክ ማስቀመጥ እንችላለን። አሁን ስፖንሰሮች በቃ ሲሄዱን በዚህ ውድድር፣ በነገራችን ላይ ይሄ ውድድር ትልቅ ነው። አዘጋጆቹም ሊመሰገኑ ይገባል ማለት ነው። እነ ጌች ምናምን ይሄ ትልቅ ውድድር ነው። የትኛውም ዝግጅት ኢትዮጵያ ውስጥ እንደዚህ አይነት ትኩረት ሊሰጠው አይችልም። ለምን? ቄሱም፣ ኡስታዙ፣ ፓስተሩ፣ ዲስትሮም በላይ ያለው ይሄን ውድድር ለማየት በጉጉት እየጠበቀ በጉጉት ማለት ያ ማለት አንድ ሰው ይሄንን ድርጅት ስፖንሰር አሁን እኛን ስፖንሰር ሲያደርግ የሆነ ሰው ስፖንሰር በጣም ተጠቃሚ ነው ማለት ሁሉም ሊያየው በጉጉት የሚጠብቀው ዝግጅት ስለሆነ ስፖንሰሮች ይሄው የማኔጅመንት ቲም አለኝ። አድራሻችን አየር ጤና ሸዋ ሾፒንግ ሴንተር ያለበት አንደኛ ፎቅ ላይ መታችሁ ኮንታክት ማድረግ ትችላላችሁ። ያው እኔንም ኮንታክት አድርጉኝ፣ ስልክ ከታች ይቀመጣል። እኔ አልገኝም በማኔጅመንት አም ሶ ቢዚ ነው። ዛሬ ራሱ በግድ ነው በማኔጅመንቶቹ ተገፍቼ የመጣሁት እንጂ እኔ ቢዚ ስራዬ ላይ ነው። ለምን? እኔ ማርሻል አርቱ ህይወቴ ስለሆነ ማለት ከማስተር ጋር የት ነው የምትተዋወቁት? ማስተር ሙሳ ማለት ሌጀንድ ማስተር ነው። ባይዞ ኢትዮጵያ ውስጥ አሉ ከተባሉ ሌጀንድ ማስተር ነው። በWTF ማለት ነው፣ በወርልድ ቴኳንዶ ሁሉም ያውቀዋል። ቴኳንዶ ውስጥ ያለ ሰው በደንብ ያውቀዋል። ያም ብቻ ሳይሆን ትልቅ ኃላፊነትና ያለበትም ሰው ነው ማለት ነው። እሺ ጋይስ፣ አሁን ደግሞ ኤርቢኤንቢያችንን ላሳያችሁ ማለት ነው። ክፈቱ። ሃይ እንዴት ናችሁ? ጤና ይስጥልኝ። ሰላም ነው። ሮቤል ይባላል፣ ካሜራማናችን ነው። እዚች ጋር እንደገባ አስጨናቂው ካጋጠመ እዚህ ጋር እንትን መጠቃቀም ይቻላል። ከዛ ሳሎናችን ሳሎናችን አለች እዚህ ጋር። ቲቪያችን በጣም ግብዳ ነው ለመናገር። ቪው ያበደለ ቪው በሳሎኑ በኩል አለ። በሳሎኑ በኩል በጣም ከአፍሪካ አንደኛ ከዓለም ሁለተኛ የሆነ ቪው ነው ያለን። ሮቤል ሩምህን ታስጎበኘናለህ?
ይቻላል። በጣም እስቲ ኦ እየቀረጻችሁበት ነው። ይሄ የሮቤል ሩም ነው ጋይስ። ሰላም 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 አንዴ አንዴ ሰላም ሰላም ማደር ሰላም 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 አንዴ አንዴ እሺ እሺ ይሄ የሮቤል ሩም ነው። ይሄ የማሂ ሩም ነው። ለማሂ የሰጠናት ሩም ነው። ይሄ ያበደ ነው። ለማሂ የሰጠናት ሩም ያበደ ነው። ነገ ግን ትወጣለች። ማንንም ማንሰማም ነገ ነው የምትወጪው። ያልሽ ነገ እዚህ ነሽ። አራራራ ትወጫለሽ። ኦሆ ተናገርኩ። እዛ ጋ ይሄ የኔና የዮኒ ሩም ነው። የኔና የዮኒ ሩም ነው። የኔና የቤኪ ሩም ምን አለው? ሀባብ አለው። ሀባብ ነው። ካክተስ ኒ እንዳያውጋን አዶልዱሙልን ሀበሻ ቢሆን ኖሮ ከነ ሾኩ ነበረ። ብቻ አልጋችን ማን ነው? ሹፋት አልጋችን። እኔ ብገላበጥ ወድቃለሁ። እዚህ አልጋ ገልበጥ ብል ወድቃለሁ። ብቻ ቪው ምናምን ያበረ ነው። በቃ ቪዋችን ምናምን ብድ ያለ ነው። እዚህ ጋር ካጠገብ ከቦርጅ ከሊፋ አጠገብ ነው። በቃ እዚች ጋር ያለ ነው። እንጠያየቀ